ሰላም ጤና ይስጥልኝ። የዕለቱን ዜናዎች ይዤላችሁ መጥቻለሁ። አብራችሁን ቆዩ። እኛ ገለልተኛ አይደለንም፣ ከኢራን ጎን እንቆማለን። ሂዝቦላ ኢራን አዲሱን አብዮታዊ ዘብ ኢንተለጀንስ ኃላፊ ሾመች። የኢራን አመራር መውደቅ የእኛ ግብ አይደለም፣ ግን ውጤቱ ሊሆን ይችላል። ኔታንያሁ በስምንተኛው ዙር የውጭ ምንዛሬ ጨረታ አንድ የአሜሪካ ዶላር አማካኝ ዋጋ 136 ብር ደረሰ። የኢትዮጵያ ብሔራዊ ባንክ ባካሄደው ስምንተኛ ዙር የውጭ ምንዛሬ ጨረታ ውጤት መሰረት የአንድ የአሜሪካ ዶላር ምንዛሬ 136 ብር ከ62 ሳንቲም ብር መሆኑን አስታውቀዋል። 50 ሚሊዮን ዶላር በቀረበበት ጨረታ ላይ 11 ባንኮች የውጭ ምንዛሬ ድልድል አግኝተዋል። ይህም አሁን ይፋ የተደረገው የምንዛሬ ተመን ከሁለት ሳምንታት በፊት በተካሄደው ሳምንት ሰባተኛው ዙር የውጭ ምንዛሬ ጨረታ ከተመዘገበው 134.95 ብር የአሜሪካ ዶላር አማካኝ ዋጋ ጋር ሲነጻጸር የብር የመግዛት አቅም በ1.67 ብር መቀነሱን ያሳያል። የኢትዮጵያ ብሔራዊ ባንክ የውጭ ምንዛሬ ጨረታዎችን የሚያካሂደው በሀገሪቱ ውስጥ ያለውን የውጭ ምንዛሬ እጥረት ለማቃለልና የባንኮች የውጭ ምንዛሬ ፍላጎትን ለማሟላት መሆኑንም መግለጹ ይታወሳል። ኢትዮጵያ ውስጥ የዘይት አቅርቦት ካለው ፍላጎት አንጻር በእጅጉ እያነሰ መሆኑን ተገለጸ። በኢትዮጵያ ውስጥ ያለው የዘይት አቅርቦት ከሀገራዊ ፍላጎት አንጻር በእጅጉ ዝቅተኛ መሆኑን ተገልጿል። የንግድና ቀጠናዊ ትስስር ሚኒስቴር እንደጠቆመው በአማካይ በየወሩ 56.7 ሚሊዮን ሊትር የምግብ ዘይት እየቀረበ ቢሆንም የሀገሪቱ ወራዊ ፍላጎት ግን ከ75 እስከ 80 ሚሊዮን ሊትር ይደርሳል። ይህም ማለት 20 ሚሊዮን ሊትር በላይ የሚሆን አቅርቦት ክፍተት መኖሩንም ያመላክታል። ይህ ከፍተኛ አቅርቦት የፍላጎት ልዩነት በገበያ ውስጥ እየታየ ላለው የዘይት ዋጋ ንረት ዋነኛው ምክንያት እንደሆነም ለመረዳት ተችሏል። ካፒታል ባደረገው ቅኝት 5 ሊትር የምግብ ዘይት እንደ መለያያው ቢለያይም እስከ 1650 ብር እየተሸጠ መሆኑንም ታዝቧል። ሚኒስተሩ ትላንት እንዳስታወቀው የምግብ ዘይት አቅርቦት ለማረጋገጥ ከታቀደው 121 ሚሊዮን ሊትር ውስጥ እስካሁን 54 በመቶ ያህሉን ማለትም 65 ሚሊዮን 340 ሺህ ሊትር የሱፍ ዘይት ወደ ሀገር ውስጥ አለመግባቱ ተገልጿል። ይህም መዘግየት የተፈጠረውን ዓለም አቀፍ ጨረታውን ያሸነፉ አቅራቢዎች በመንግስት የልማት ድርጅቶች በኩል በገቡት ውል መሰረት ዘይቱን በወቅቱ ባለማቅረባቸው ነው። መንግስት በቀጣይ ተገቢውን ክትትል እንደሚያደርግም አስታውቆም ነበረ። ጠቅላይ ሚኒስትር ዶክተር አብይ አህመድ የአሜሪካው ማርኮ ኮርፕን ጄኔራል እና የአፍሪካውን አዛዥ ከሆኑት ጄኔራል ማይክ ላግሌሪ ጋር ተወያዩ። ጠቅላይ ሚኒስትር ዶክተር አብይ አህመድ የአሜሪካውን ማርክ ኮፒዮ ጄኔራል እና የአፍሪካውን አዛዥ ከሆኑት ጄኔራል ማይክል ላግሌሊ ጋር የጋራ ፍላጎት በሆኑ የሁለትዮሽና ቀጠናዊ ጉዳዮች ላይም ዛሬ ጠዋት ውይይት ማድረጋቸውን በይፋዊ ማህበራዊ ትስስር ገጻቸው ላይ ባስተላለፉት መልእክትም ገልጸዋል። ኢትዮጵያ በ11 ወራት ውስጥ ከውጭ ንግድ ከእቅዷ በላይ ገቢ ማግኘቷን አስታወቀች። ኢትዮጵያ ባለፉት 11 ወራት ከውጭ ንግድ 4.59 ቢሊዮን የአሜሪካ ዶላር ለማግኘት እቅዳ 7.21 ቢሊዮን የአሜሪካ ዶላር የእቅዱን 157.26 በመቶ ማሳካት መቻሏን የንግድ ቀጠና የትስስር ሚኒስቴር አስታወቀ። ገቢ ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ3.96 ቢሊዮን የአሜሪካ ዶላር ወይም 121.48 በመቶ ብልጫ አሳይቷል። የንግድና ቀጠና የትስስር ሚኒስቴር አቶ ካሳሁን ጎፌ በሕዝብ ተወካዮች ምክር ቤት ሪፖርት ባቀረቡበት ወቅት ለዚህ እድገት የገበያ መዳረሻዎችን ማስፋት፣ ነባሮቹን ማቆየት እንዲሁም በዓለም አቀፉ የንግድ ኤግዚቢሽኖች ላይ መሳተፍ አስተዋጽኦ ማበረከታቸውንም ገልጸዋል። ሚኒስቴሩ በበጀት ዓመቱ መጨረሻ ከንግድ ውጭ ንግድ 8 ቢሊዮን የአሜሪካ ዶላር በላይ ገቢ እንደሚጠበቅም ተናግረዋል። ኢራን አዲሱን አብዮታዊ ዘብ ኢንተለጀንስ ኃላፊ ሾመች። ቴህራን በኢራን አብዮት ዘብ ደህንነት ኃላፊ መሐመድ ካዚም ቦታ ብርጋዴር ጄኔራል ማድምን ካዲምን መተካቷን ተገልጿል። ካዚም ባሳለፍነው እሁድ በእስራኤል ጥቃት ህይወታቸውም ማለፉን ባለፈው ዘግበን ነበረ። የአሜሪካ ምክር ቤቱ አባል ትራምፕ ግጭቱን የያዙበት መንገድ እጅጉን ያሳስቦኛል አለች። የአሜሪካ ኮንግረስ አባል የሆነችው ትውልድ ኢራናዊቷ እና ዲሞክራቷ ያስሚን አንሳሪ ፕሬዚዳንት ዶናልድ ትራምፕ የእስራኤልና የኢራን ግጭትን ያስተናገዱበት መንገድ እጅግ አሳስቦኛል አለች። ለቢቢሲ ኒውስ ፕሮግራም በየቀኑ ሀሳብ የሚቀያየር ፕሬዚዳንት ነው ያለችም ሲሆን አክላም የሚናገረው ማንም አያምንም ነው ያለችው። የኢራቅ ጦርነት በመጥቀስ ዩናይትድ ስቴትስ በቀጠናው ጥሩ ወይም የተሳካ ታሪክ ስለሌላ ጣልቃ መግባት እንደሌለባትም ተናግራለች። አንሳሪ ኢራናውያን ስልጣን ላይ ያለውን አካል
አለመሆናቸውን ማስታወሱ አስፈላጊ እንደሆነም ጠቅሳ አብዛኛው ህዝብ ከ1979 ጀምሮ በእገታ ውስጥ የያዘችውን እስላማዊቷ ሪፐብሊክ እንደሚቃወም ገልጻለች። በመሆኑ በሀገራቸው በቦምብ መደብደብ አይገባቸውም ብላለች። ትራምፕ ግጭቱን ለመፍታት ዲፕሎማሲያዊ መንገድ ላይ ትኩረት እንዲያደርጉና የአሜሪካ ወታደሮች አላስፈላጊ ህይወት መጥፋትን ወደሚወስድ መንገድ ላይ እንዳያተኩሩም አሳስባለች ሲልም ቢቢሲ ዘግቧል። እኛ ገለልተኛ አይደለንም፣ ከኢራን ጎን እንቆማለን። የሂዝቦላ ዋና ጸሐፊ ናኢም ቃሲም በአሁኑ ወቅት የአሜሪካና እስራኤል ጭቆና ድርጊት በግልጽ እየተመለከትን እንገኛለን ብለዋል። ቃሲም ትላንት ምሽት በሰጡት መግለጫ እኛ ገለልተኛ አይደለንም፣ ከኢራን ጎንም እንቆማለን ሲሉ ተናግረዋል። ይህንም ተከትለው የኢራን መከላከያ ሚኒስትር ሂዝቦላን አስጠንቅቋል። ሚኒስትሩ እስራኤል ሂዝቦላ ኢራንና እስራኤል ጦርነት ጣልቃ እንዳይገባም አሳስበዋል። እስራኤል የሂዝቦላ ኃላፊ ከቀደሙት አመራሮች እየተማረ አይደለምን ብላለች። የሂዝቦላ ኃላፊ ከቀደሙት አመራሮች እየተማረን አይደለምን፣ ከኢራን ጎን እንደሚቆም እያስፈራራም ነው ብለዋል። የእስራኤል ጥቃት አራክ የኒውክሌር ጣቢያ እንደወደመ ዓለም አቀፍ የኤነርጂ ተቋም አረጋገጠ። እስራኤል አራክ ከተማ አቅራቢያ በሚገኘው በግንባታ ላይ በነበረው የኒውክሌር ጣቢያ ላይ የፈጸመችውን ጥቃት ቁልፍ ህንጻዎችን እንደወደመ የዓለም አቀፍ የኒውክሌር ተቆጣጣሪ አረጋገጠ። የእስራኤል የጦር አውሮፕላኖች ሐሙስ ዕለት አራክ የኒውክሌር ጣቢያን ደብድበዋል። ሆኖም ጣቢያው የኒውክሌር ቁሶችን አለመያዙን ዓለም አቀፉ አቶሚክ ኤነርጂም ገልጿል። ከደቡብ ምዕራብ ቴህራን በ250 ኪሎ ሜትር ርቀት ላይ የሚገኙ አራክ ያሉ የኒውክሌር ጣቢያዎች የሚያገለግሉት ለሳይንሳዊ ምርምር ሲሆን የኒውክሌር መሳሪያው ለመስራት የሚጠቅም ፕሉቶን የተባለ ንጥረ ነገር ያመርታሉ። የአቶሚክ ኤነርጂ ተቋም ዋና ዳይሬክተር ራፋል ግሮሲ በሰጡት መግለጫ እንዳሉት እስራኤል በፈጸመችው ጥቃት እስካሁን የተከሰተ የተለየ የጨረር ልቀት ባይኖርም የመከሰት አደጋ ግን አሉ። በዚህ ፈታኝና ውስብስብ በሆነ ሁኔታ ውስጥ ስለ ኒውክሌር ማዕከላቱ ጊዜውን የጠበቀና መደበኛ የሆነ ቴክኒካዊ መረጃ ማግኘትም ወሳኝ ነው ብለዋል። በሶማሊያ የአየር ጥቃት ቢያንስ 25 የአልሸባብ ታጣቂዎች ተገደሉ። የሶማሊያ ጦር በታችኛው ጁባ ክልል በሚገኘው የታጣቂ ቡድን ቦታዎች ላይ በፈጸመው የአየር ድብደባ ቢያንስ 25 የአልሸባብ ታጣቂዎች መገደላቸውን የመከላከያ ሚኒስቴሩ አስታውቋል። የሶማሌ ብሔራዊ ጦር የዳና ባስ ጦር በዓለም አቀፍ አጋሮች የሚደገፈው ናይል በአልሸባብ ቦታ ላይ ትክክለኛ የአየር ድብደባ በማኮሃዋ ኪስማዋዮ የታችኛዋ ጁባ ላይ ፈጽሟል ሲል የመከላከያ ሚኒስቴር በሰጠው መግለጫ አስታውቋል። የጥቃት ዘመቻ የሽብር ጥቃቶች ለማቀድ ጥቅም ላይ የዋለውን ቁልፍ የህዝብ ማዕከል መምጣቱና ቦታው ከፍተኛ መዋቅራዊ ጉዳት እንደደረሰበትም ገልጿል። ኪስማዮ በደቡብ ሶማሊያ የሚገኝ ዋና የወደብ ከተማ ሲሆን ከሞቃዲሾ ብሔራዊ ዋና ከተማ 500 ኪሎ ሜትር ርቃ የምትገኝ የጁባላንድ ግዛት ዋና ከተማ ነች። ሶማሊያ ለረጅም ጊዜ በጸጥታ እጦት ስትታመስ ቆይታለች። አልሸባብና ኤአይኤች ዳኢሽ ከፍተኛ ስጋትን ለሀገሪቱ ፈጥረዋል። አልሸባብ ከ16 ዓመታት በላይ የሶማሊያ መንግስት ሲዋጋ ቆይቷል። በተደጋጋሚ የመንግስት ባለስልጣናትና ወታደራዊ አባላት ላይ ኢላማም አድርጓል። የኢራን አመራር መውደቅ የኛ ግብ አይደለም፣ ግን ውጤቱ ሊሆን ይችላል። ኔታንያሁ የእስራኤሉ ጠቅላይ ሚኒስትር ኔታንያሁ በኢራን ጉዳት የደረሰበት የሱሮካን ሆስፒታል ጎብኝተዋል። በዚህ ወቅት ባደረጉት ንግግር እስራኤል የኢራን ኒውክሌር ማብለጸጊያዎች የማስወገድ አቅም እንዳላትም ብለዋል። የኢራንን መንግስት መቀየር ወይም መጣል የእስራኤል ፍላጎት አይደለም ሲሉ ተደምጠዋል። አገዛዙን የመቀየርና የመጣል ጉዳይ የኢራን ህዝብ ነውም ብለዋል። ይህ እንደ ግብ አልቆጥረውም፣ ግን ውጤቱ ሊሆን ይችላል ሲሉም ገልጸዋል።